እህቴ ስልሹን ላይ ያፈርኩ ነው። ግን እህቴ ነሽ። አቁሚ። ስልክሽን ክፈችው። ተደብቀሻል። ዞሮ የትም አትገቢም። ከቤተሰብሽ ወጥተሽ የትም። ዛሬ አብሮሽ ያለው ሰው ነገ ባዳ ስለሆነ አብሮሽ ላይ ቀጥል ይችላል። ስለዚህ እንድታቆሚ ነው የምነግርሽ። ተመለሽ፣ ነይ ወደ ቤት ተመለሽ። ችግር የለም፣ ይቅርታ አደርግልሻለሁ። እኔም ልሁን እናትሽም ችግር የለም፣ ይቅርታ ታደርግልሻለች። እንድታደርግልሽ አደርጋለሁ። በምን አይንሽ እንደምታያት ሁላ ግን አላቅም። አቤል ነቃዴ ካላደረክ ማለት አሁን ይሄ ነገር ይቆይና በሰላም ነገሩ ኖ ጋሽ አቤል ያሽ ነቃዴ ካላደረክ ክብርን ጠብቀህ ተቀመጥ። ያለዛ ግን ማለት ነው እኔ 3 ቀን ነው የምሰጥ ከዚህ ነገር ውስጥ ካልወጣህ ማለት ነው እኔ ማምላክን ነው የምልህ። ሙሉ ሚዲያ ላይ ነው የምፖስተው ጉድህን ማለት ነው። ሙሉ ፋይልን ሙሉ አውጥቼ ማለት ነው እንደዛ ስትግማማ ስትጨማለቅ የነበረውን ነገር ሙሉ ማለት ነው መረጃ አውጥቼ ነው ሚዲያ ላይ የምበትነው። ቀመጣል እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉም የእጁን ያገኘዋል ቢቆይ እንጂ መች ይቀራል። ሰላም ውድና የተከበራችሁ የኛ ቤተሰቦች እንደምን አላችሁልኝ? እኔ አለው ፈጣሪ የተመሰገነ ይሁን። እንዴት ናችሁልኝ? እግዚአብሔር ይመስገን እኔ አለሁላችሁ። ሰሞኑ እንግዲህ የሚሆነው ነገር እያያችሁ ነው። በጣም ያስጠላ ነገር ነው እየተፈጠረ የተከናወነ ያለው። እንግዲህ ሰሞኑ እንዳያችሁት ኦልሞስት ከ10 ቀን በፊት ይሆናል አዲስ አበባ ደርሰን ከመጣን በኋላ ሀዊ እንግዲህ እንደምታውቃት ይሄ ሄርሜላ ሁለተኛ የሁለት ታላቋ ነች። ሄደን አስታርቀናቸው ዋጋ ከፍለን እዛ ድረስ ሄዳ አብርሃም እሺ ብሏት አክብሯት ነው የተመለስነውና ሀዊ እያደረገች ያለችው አሁን የእህቷን ብቻ ገበና ለመሸፈን አይደለም የቤተሰቧን ህልውና ጭምር ነው ለመታደግ እየጣረች ያለችው። እኔ ዲቴል ድረስ ደርሼበታለሁ ማለት ቤተሰቧ በጣም አዝነዋል። የሄርሜላ ቤተሰብ እውነት ከምነግራችሁ በላይ በጣም ነው ታጅራ ከተማ ላይ አንገታቸውን የደፉት። በጣም ነው ያዘኑት የሄርሜላ ቤተሰብ። በዚህ ልክ አንድ ፍሬ ጨቅላ ልጃችን የሰው ትዳር ውስጥ እየገባች የሰውን ህይወት እየበጠበጠች ከሷ አልፎ እኛንም ስማችን ታስነሳናለች ብለን የምንጠብቃት ልጅ አልነበረችም። ለብዙ ነገር የምንጠብቃት የምንመካባት አንድ ልጃችን ነበረች እስከ ማለት ደረጃ ደርሰው ይሄን ነገር የሚታደግላቸው ሰው ልጅቷን በቃ ሌላ ሙድ ውስጥ ገብታለች። ፍቅርማ የምትሉት አይደለም ምናምን ከባድ ነው። ቤተሰብና ቤተሰብ አሁን እግዚአብሔር ካሳካላት ሀዊ መጀመሪያ ሀዊ እንግዲህ እንደ ታላቅነት እንደ ቤቱ ምንድነው የሚባለው ማገር ነው ዋርካው ነው የሚባል አባባል አለና እንደ ቤተሰብ እንደ ታላቅነቷ የእህቷን ትዳር የእህቷን ህይወት ለመታደግ እየሞከረች ነው ከተሳካ ማለት ነው። ምክንያቱም በጣም ነው ሁላችንም ያፈር ነው። እኔ በዚህ ልክ አልጠበቅኩም። የሁለት ታላቋ እኮ ነች። አንድና አንድ እኛ የምናውቀው የሄርሜላ እህት ሀዊ ነው። ዲቴል ፋሚሊ ድረስ ገብተናል፣ አይተናል፣ እናሳያቸዋለን። ቤተሰብ ጋር ገብተን በቃ እህቷ ያለችው አንድ ሀዊ ነች። አንደኛው እህቷ ደግሞ ሀገር ውስጥ አይደለችም። አንድ እህት አለች። በእርግጥ ግን እዚህ ላይ አሁን እኛ ታጅራ ከተማ አይደለም ያለችው እና አሁን ይህንን ነገር በውስጥ መስመር ሌላ ዘመድ የላትም ሌላ እህት የላችም እያላችሁ ያላችኋል እና ሌላ እህት ሳይኖር ቀርቶ አይደለም። አሁን ግን አጠገቧ ያለችው ከቤተሰብ ጋር የምትኖረው ሀዊ ብቻ ነች። ስለዚህ ይሄን ህይወት መታደግ የቤተሰቧን ህልውና ጭምር መታደግ የምትችለው ሀዊ ብቻ ነች ቤተሰብ። ስለዚህ እናንተ ለሩታ የምታደርጉት ነገር መልካምነታችሁ ምናምን እያላችሁ ነው። እኔ በግሌ ለሩታ እየከፈልኩ ያለሁት ዋጋ ከዚህ በፊት ለኔ ያደረገችልኝ መልካም ነገር አለ ከሚገባው ነገር በላይ ማለት ነው። በቃ በጣም ጥሩ ሴት ነች። ለኔ በጣም ብዙ ዋጋ ከፍላኝ በግሌ እስከ ጥግ ሄድላታለሁ። ትዳሯ ለመመለስ ትዳሯ ለመታደግ ማለት ነው። ቤተሰብ እስከ ጥግ ነው የምሄድላት እኔ። ምክንያቱም ትናንትና ያደረገችልኝ ነገር ዛሬ ውሃ መድፋት ስለማልፈልግ ያቅሜን መሞከር ስለምፈልግ ማለት ነው። በዚህ ጋር ደግሞ
ሀዊቷን መታደግ ትፈልጋለች። እኔ ትላንትና ነው ሁሉንም ነገር እያወቅኩ የመጣሁት። በቃ ኦልሬዲ ክስ ላይ ገብታለች። በቃ ምክንያቱም ትላንትና እኔ ሰው መስሎኝ አክብሮኝ ነበረ አብርሃም። ግን ይባስ ብሎ እህቴን ማማገጡ፣ እህቴን አላስፈላጊ ነገር ማሰቡ፣ በእህቴ ህይወት መጫወቱ አነሰውና እሱንም ዝም ስላልኩት ነው ወይ ዛሬ ምንም አታመጣም ነው ወይ ሄርሜላ ቤተሰብ የላትም ወይ ነው ብሎ ነው አስቦ ነው ወይ በሚስቱ ላይም እንደፈለገ እያደረገ ያለው በእህቴ ላይም እንደዚህ ነገር እርምጃ ውስጥ የገባው ምንም አያመጡም ነው ወይ? እንግዲህ አሳየዋለሁ ብላለች። ይሄ ነገሯ ከጎኗ እንደሆነ አድርጎኛል። በቃ አንደኛ በቻልነው መጠን እህቷን አምጥታ ወደ ቤት የምትመልስበት ነገር የምትታደግበት ነገር ለመጨረሻ ጊዜ ሩታም ወደ ትዳራ የሚሆንበት መንገድ ልንፈጥር ጉዞ ኦሬዲ ጀምረናል። የበለጠውን ነገር ደግሞ ይኸው ሀዊ ቤታቸው ጋር ነው እንግዲህ ያለውት። ከቤት ትወጣለች፣ የጠበቋት ነው። በር ላይ ነኝ ብያታለሁ። ስለዚህ ያለውን ነገር ሀዊ ደግሞ ስትመጣ ደግሞ እንግዲህ እስቲ አሁን የደረሰችበትን ነገር የበለጠ በደንብ እንሰማለን፣ እናየዋለን። እኔም ከጎኗ ነኝ። ቤተሰቦች ሁላችሁም ከጎናችን ሁኑ። እኛ የያዝነው መንገድ መጥፎ አይደለም። እኛ የያዝነው መንገድ ክፋት አይደለም። እኛ የያዝነው መንገድ ትዳር ማፍረስ አይደለም። ትዳር መታደግ በአቅማችን ልክ ነው። ትዳር የምንታደገው ደግሞ እኔ ሩታ ስለከፈለችልኝ መልካም ነገር ስል ነው። ሀዊ ደግሞ ስለ እህቷና ስለ ቤተሰቧ ህልውና ስትል ጥግ ድረስ ትደርሳለች። ቤተሰብ አብረን እናየዋለን። መታለች እንግዲህ ረጅም ሰዓት ነው የቆምኩት። ሀዊ እንዴት ነሽ? አለሽልኝ? ሁሉ ሰላም አለው? እናት እንዴት ነሽ? ልጅ ነው አለው? ልጅ ናት። እስቲ ዛሬ ቤተሰብ እንግዲህ ያው ትናንትና በዚህ 3-4 ቀን ውስጥ ሁሉም ነገር እያዩ ነውና አሁን ላይ እንግዲህ በውስጥ መስመር አሁን ትናንትና በጣም ቁጥር ስፍር የላቸውም። በጣም በመቶ ቤት የሚቆጠሩ ልጆች በውስጥ መስመር በጣም ያወሩ ልጆች አሉና መጨረሻችንን ማወቅ እየፈለጉ ነው። እና ሀዊዬ ጠበቃው እንግዲህ እኔም በግሌ ዝም ብዬ አውርቼዋለሁና ምን ላይ ደረሰው? ቀጠሮ ለነገ ነው። ለነገ ነው? አዎ ቀጠሮ ለነገ ነው። እንግዲህ አብረን የምናየው ይሆናል። ትላንትና አሳውቂያቸዋለሁ ለቤተሰቦች። እንጂም ያው ነግሬያቸዋለሁ እያንዳንዱን ነገር ይቀጥላል። እንግዲህ እነሱ በፍቅር በሰላም ካላመኑ ወደ ሀርድ ከሆነ የሚሄዱት እኛም እንሄዳለን። ምንም የሚያስቆመን ነገር ስለሌለ ማለት ነው። ቤተሰብና ይቅርታ ግን ሰላም ሳልላችሁ ቤተሰቦቼ ሰላም ናችሁ? እንዴት ናችሁ? አላችሁልኝ? አሁን የኔም ቤተሰብ ናችሁ፣ የሳሚ ብቻ አይደላችሁ። ሰላም ሳልላችሁ ነው የገባሁትና ይቅርታ። አላችሁልኝ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም እና አዊ እና ዋናው ጉዳይ ላይ ደግሞ ማለት ነው ከመንገዳችን አሁን እያስቆምን ያለው ሰው አለ። ያ ማለት አንቺም በእርግጥ ደርሰሽበታል። አብረን አንቺ አሁን ያው የታጠብኩ ነው ስላልሽ እስክትመጪ ነው የጠበቅኩሽ አብረን እንድናወራበት ማለት ነው። አሁን እኛ ያሹ መንገድ አለ። እህትሽን ወደ ቤተሰብ ለመመለስ የቤትሽን ህልውና ለመመለስ የቤተሰቦችሽን ከዛ ደግሞ ይሄ ደግሞ ከተሳካ ማለት የሩታ ህይወት ተሳካ ማለት ነው አይደል? በአንድ ጎን ማለት ነው። ስለዚህ ይሄን ደግሞ ስናረግ ማለት ነው ከውስጥ እየተከተለ አሁን ትላንትና እኔ አቤል በተለያዩ ሰዎች አስደውሎብኛል። የምን መረጃ ነው ያስገብኝ? የምንድነው የምፈራው? እኔ ምንድነው ምድር የፈለከው ከኔ ምናምን እያለኝ ነው። ስለዚህ መረጃውን ይዣለሁ። የሚገርምህ እኔ ራሱ በአካል ልንገርህ ብዬ እንጂ እኔም ጋር ተደውሏል በተደጋጋሚ በተለያየ ቁጥሮች እና ቤተሰብ አቤል ነቃቂ ካላደረክ ማለት ነው አሁን ይሄ ነገር ይቆይና በሰላም ነገሩ ነው አይደለም እንጋሽ አቤል ያሽ ነቃቂ ካላደረክ አሁን እኛ ጋር ያለው መረጃዎች የፎቶ መረጃዎች አሉ። እኛ ለኦዲየንስ እኮ ኦዲየንስ ላይ ከምናወጣው ነው እኛ ለኦዲየንስ አንሰጥብህም፣ ለኦዲየንስ አናጋልጥብህም። የሰራኸው ቆሻሻ ተግባር አለ። አሁን የምንፈልገው ድርድር ውስጥ መግባት ነው። መልሶ ያስተካክለው ራሱ እንደጀመርከው እኛ አንተ አሁን በቤቴ ላይ ሰው ስትልክ ስልክ ምናምን ስትረማመድ የነበረው አሁን ፎቶ ለፎቶ ብለህ ነበር አይደለ? እሺ ይኸው ፎቶ አይነ እያየ ማለት ነው። ይኸው እንደዚህ ቀደዋል። ይኸው እንደዚህ ማለት ነው።
ይሄው ይሄን ፎቶ ይሄው እንደዚህ ቀደዋለሁ። ቴክኖሎጂ እኮ ረቋል ዛሬ። ሌላ ታሪክ ውስጥ ነው ያለው። አንተ መረጃው እጄ ላይ ፎቶ ላይ እንደደረሰ በሄርሜላ ጓደኞች በኩል እንደደረሰ ስላወቅ እኔን ለማስጨነቅና እኔን ለመከታተልና ይሄን ፎቶ እኔን ለመቀበል በጣም ብዙ ነገር ስትቆፍር ነበር። ለምን ቀደድከው? አያስፈልግም እኮ መቀደድ አለ መረጃ አለ። አይ ተስፋ እንዳያደርግ በፍላሽ ተቀምጦለታል። ከዛ አልፎ ደግሞ ፋይሌ ላይ ጉግል ላይ ቁጭ እንዳታስ ሰምተኛል እንዳታስ ሚዲያ ላይ ከመልቀቄ በፊት ማለት ነው የበተንከውን ትዳር የሩታን ትዳር ማለት ነው አቤል መልሳ አስተካክለ ተመልሰዋል። እኛም ጉዟችን እንቀጥላለን። ከጉዟችን አናበቃ። ስለዚህ እንደዚህ ወደዚህ ያደረክ እንደ ያቦካ እንደ ጭቃ ማለት ነው የልጅቷን ህይወት በጥብጣል። የሄርሜላን ህይወት ገብታ የምትጠቅማት የመስል ገና ለገና መረጃ እንዳታወጣብኝ ሄርሜላ ብለህ ፈርተህ እዚህ ጋር ደግሞ ምስኪን አንድ ልጅ በእግሩ እንኳን ያልቆመ ሕፃን ልጅ የሰው ትዳር ገብቶ ይተበል ደርሰንበታል። ገብቷል። ስለዚህ አሁን ላይ እኔና ሀዊ ማለት ነው ማንንም አያስቆመን። ማንንም ማለት ነው ማንንም። ከጎኔ ስለሆንክ በጣም አመሰግናለሁ። በጣም ቴንክ ዩ እና ወደፊትም አብረን እያንዳንዱን ነገር ግብ እንዲመታ እናደርጋለን። እነግርሃለሁ አቤል፣ አብርሽ አቁም። የጀመርከው መንገድ ትክክል አይደለም፣ ይቅርብ። ማንም ያንተን ህይወት አይኖርም ብዬ አስጠንቅቄ ነግሬሃለሁ። አብርሃም ወደ ቤት ተመለስ። ሄርሜላ ዛሬ ልጅነት እዟት ይሆናል እየተፎገረች ያለችው፣ ነገ ግን ስታቅ ሁሉም ነገር ሲገባት እንደ እንትን አውጥታ ትጥላለች። ግን ከዛም በፊት ቀድመ እንድታቆምና ወደ ቤት እንድትመለስ አስጠንቅቄ ነግሬሃለሁ። አቁም ብያለሁ፣ አቁም። አይ ካልክ ግን የጀመርኩትን ክስ ግብ እስኪመታ ድረስ እቀጥላለሁ። እንዴት እንደማደርግ ታውቃለህ። ይኸውልህ አስቀፈድድሃለሁ። እናቴ ትሙት አልፋታህም። አውዬ ያውን እሱ አሁን የለም ማለት ቢመለስም አንዴ አብርሃም መቀጣት አለበት። ይኸውልሽ መቀጣት አለበት። ይኸውልሽ አሁንም ይኸውልሽ ይሄ እባብ እንደ እባብ ማለት ነው አፈር እየላሰ ነው እየተነሳ ያለው ገብቶሻል። አሁን መጀመሪያ ማለት ነው ከእህትሽ ላይ ማለት ነው ይሄ ልጅ የቤትሽንም የቤተሰቦችሽን ምልና ታደጊ ሴት ይሄ ጀግና ነሽ አይደል ማሳየት አለብሽ። የቤተሰቦችሽን ጉድ ማለት ሄርሜላ ደግሞ እህቴ ስልሹ ላይ እያፈርኩ ነው፣ ግን እህቴ ነሽ። አቁሚ፣ ስልክሽን ክፈችው። ተደብቀሻል። ዞሮ ዞሮ የትም አትገቢም። ከቤተሰብሽ ወጥተሽ የትም። ዛሬ አብሮሽ ያለው ሰው ነገ ባዳ ስለሆነ አብሮሽ ላይ ቀጥል ይችላል። ስለዚህ እንድታቆሚ ነው የምነግርሽ። ተመለሽ፣ ነይ ወደ ቤት ተመለሽ። ችግር የለም፣ ይቅርታ አደርግልሻለሁ። እኔም ልሁን እናትሽም ችግር የለም፣ ይቅርታ ታደርግልሻለች። እንድታደርግልሽ አደርጋለሁ። በምን አይንሽ እንደምታያት ሁላ ግን አላቅም። የምር በጣም ያሳፍራል። መሆን የሌለበት ነገር ነው። ከኛ ይልቅ አንቀባራ ለአንቺ ነበር እያንዳንዱ ነገር እያስበለጠች ያሳደገችሽ። ያ ማለት ግን አንቺን እንድትቀብጪና ማይሆን መንገድ እንድትሄጂ ያደርጎሻል። በእናቴም ጭምር ነው ማዝነው። እኛ ስንት ነገር እየተደረግን በርበሬ እየታጠንን ነው ያደግነው። አንቺን ግን አንቀባራን ያሳደገችሽ። ምክንያቱም ያው የተሻለ ቦታ ሰጥታሻለች፣ ግን ቀበጥሽ። በጣም ነው የቀበጥሽ። ወደ ቤት ተመለሽ። ይቅርታ እናደርግልሻለን ሁላችንም። ምክንያቱም እህታችን ነሽ። ጣት ገማ ተብሎ ተቆርጦ አይጣልም። ቤተሰብ ነሽ። እህቴ ወደ ቤት ተመለሽ። ይቅርብሽ። እየሄድሽበት ያለው መንገድ ትክክል አይደለም። ትወድቂያለሽ። እሱን እንዳትረሽ እና ቤተሰብ እኔ በተለይ በጣም መናገር እንፈልገው ነገር አለ። እኔ ወንድ ልጅ ነኝ። ምክንያቱም እኔ ወንድ ልጅን ገበና አውጥቼ አላሰጣም። ሜዳ ላይ ማለት ባለጌ አይደለሁም። አቤል ገብቶሃል። አንድ ድል እንሰጣለን። መረጃ ፎቶዎች ደርሶናል። ቤትን በገንዘብ የምናምጣው በምንም ነገር እናምጣው መረጃ ደርሶናል። ገብቶሃል። ስለዚህ ድል ሰተናል። በቃ ከሄርሜላም ህይወት ውጣ፣ ከሩታም ህይወት ውጣ እና ክብርን ጠብቀ ተቀመጥ። ያለዛ ግን ማለት ነው እኔ 3 ቀን ነው የምሰጠው።
ከዚህ ነገር ውስጥ ካልወጣህ ማለት ነው እኔ የማምላክን ነው የምልህ ሙሉ ሚዲያ ላይ የምፖስተው ጉድህን ማለት ነው ሙሉ ፋይልን ሙሉ አውጥቼ ማለት ነው እንደዛ ስትግማማ ስትጨማለቅ የነበረውን ነገር ሙሉ ማለት ነው መረጃ አውጥቼ ነው ሚዲያ ላይ የምበትነው ምን እንደምታመጣ አሳያለሁ ሲናተ ወልዳለች ምን እንደምታመጣ አሳያለሁ ምንም አታመጣ በቃ ምክንያቱም ለእህቴ ስል ማለት ነው የእህቴን ለእህቷ እየከፈለች ዋጋ ያለውን ስል እኔም የቻልኩትን አድርጋለሁ ሩታም ለኔ ለከፈለችልኝ ዋጋ ስል ማለት ነው ያንተን ቅሌት አዋርድልሃል ምንም አታመጣ ጥንቃቄ አድርግ በጣም ያስጠላል ወንድ ልጅ የሚያደርገውን ነገር አይደለም እያደረክ ያለ አይደብርም እንዴ ወንድ አይደለ እንዴ ወንድ ሆነ የሴት ልጅን ህይወት ትበጣብጣል እንዴ ሴት ልክ አንተ ሴት የላከው ሞት አይፈራም ይባላል አንተ ምንድነው አንተ መልእክት ምንድነው ሐሳብ ምንድነው እንዴ ሄርሜላን ካፈቀርካት የምትወዳት ሌላ ነገር ካለ በሚዲያ ላይ መናገር ነው ሌላ ነገር እኮ ሐሳቡ እኮ ንግራን እየተጋባለው ስለዚህ ጥንቃቄ አድርግ ከዚህ በኋላ ማንንም አይታገሰም